ወንጌል ወይስ ጸረ ወንጌል? ከማናችሁም ጋር የግል ጸብ የለኝም። ከማንም ጋር መጣላት አልፈልግም። እግዚአብሔር በሚያውቀው ነው። ብዙ ሰዎች እኔ ቢወዱኝ ደስ ይለኛል ከምናገረው መልእክት አንጻር። ባይወዱኝም ኢትስ ኦኬ። ለምን ዓለም የሚጠላውን መልእክት ነው ይዤ የመጣሁት። ዓለም ሁሉ ይሄን መልእክት ሳመጣ ጀርባውን ነው የምሰጠው። ለምን የመልእክቱ ባለቤት ኢየሱስ ለዓለም ጀርባውን ሰጠ። በዚህ ዘመን ጸረ ወንጌልነትን እንደ ወንጌል የሚቀበል ትውልድ ለጉድ እየተፈለፈለ ነው። ከሰሞኑ ቲክቶከሩ እንዳልካቸው ዘነበ ብዙዎችን ያስደነገጠውን የነጻነት ወርቅነህን ህልፈት ተንተርሶ ጌታን ሳትቀበሉ እንዳትሞቱ ብሎ በፌስቡክ ገጹ የሰጠው ሐሳብ ብዙዎችን እያወዛገበ ነው። አቶ እንዳልካቸው ዘነበ በዚህ የሐዘን ሰዓት አሁን ሰው ሲሞት በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ። በአጭሯ ዕድሜያችን ዘላለማችንን አስተካክለን ብንሄድ ጥሩ ነው። ኢየሱስን ሳትቀበሉ እንዳትሞቱ ብሎ ተመጻድቋል። በእርግጥ ይህ የእንዳልካቸው ንግግር በሰው ቁስል እንጨት መስደድ አይደለምን? አብራችሁን ቆዩ። በወንጌላውያን መካከል በወንጌል ስም የሚነገሩና የሚደረጉ የተሳሳቱ ነገሮች በዙሪያችን ላለው ሕዝብ ወንጌል ሳይሆን ጸረ ወንጌል እየሆኑ ያሉበት ወቅት ላይ እንገኛለን። ታዲያ በጣም የሚያሳዝነው ደግሞ ጸረ ወንጌልነትን እንደ ወንጌል የሚቀበል ትውልድ ለጉድ መፈልፈሉ ነው። ለምሳሌ አሁን ለታ ቲክቶከሩ እንዳልካቸው ዘነበ ብዙዎችን ያስደነገጠውን የነጻነት ወርቅነህን ህልፈት ተንተርሶ ጌታን ሳትቀበሉ እንዳትሞቱ ብሎ በተመጻደቀበት ሐሳብ ዙሪያ በሰው ቁስል እንጨት ሰዳጁ ሰባኪ በሚል ርዕስ በገጼ አንድ ጽሑፍ አጋርቼ ነበር። ጽሑፌ እንዲህ የሚል ነበር። የነጻነት ወርቅነህን ድንገተኛ እልፈት ተከትሎ በርካቶች በማኅበራዊ ሚዲያ ገጾቻቸው በጽሑፍ አንዳንዶቹም በቪዲዮ በእንባ ጭምር ሐዘናቸውን እየገለጹ ነው። የዚህ ልጅ ሞት በሩቅ ያሉትን በሐዘን ከጎዳ ለቤተሰቦቹና ለቅርቦቹ ደግሞ ሐዘኑ ምን ያህል ከባድ ሊሆን እንደሚችል መገመት አያዳግትም። ነገር ግን በዚህ የሐዘን ሰዓት አቶ እንዳልካቸው ዘነበ አሁን ሰው ሲሞት በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ። በአጭሯ ዕድሜያችን ዘላለማችንን አስተካክለን ብንሄድ ጥሩ ነው። ኢየሱስን ሳትቀበሉ እንዳትሞቱ ብሎ ይመጻደቃል። ይህ የእንዳልካቸው ንግግር በሰው ቁስል እንጨት መስደድ እንጂ ወንጌል ሰበካ አይደለም። ምክንያቱም የዳነ ሰው ከሚያዝኑ ጋር ያዝናል እንጂ በሰው የሐዘን ቁስል ላይ ቆሞ የራሱን ገጽታ ለመገንባት አይፍጨረጨርምና። ኢየሱስ እንኳን አልዓዛርን ከሞት እንደሚያስነሳው እያወቀ በሐዘን ከተጎዱ የአልዓዛር እህቶች ጋር አብሮ አልቅሷልና። የሆነ ሆኖ ግን ራሱ እንዳልካቸው ድኗል? ሲጀመር ወንጌልንስ በአግባቡ ሰምቷል? የትኛውንስ ጌታ ነው የተቀበለው? ይህ መኪና ገዛልኝ፣ ኑሮዬን ከፍ አደረገው፣ ጉንጬን አሳመረው ወዘተ እያለ በየቲክቶኩ የሚለፈልፍለትን ኢየሱስ ነው የተቀበለው? የብልጽግና ወንጌሉ ኢየሱስና ሐዋርያቱ የሰበኩት የመጽሐፍ ቅዱሱ ኢየሱስ እኮ የተለያዩ ናቸው። ለማንኛውም እናንት ከጴንጤው ሰርክል ውጪ ያላችሁ በዚህ ልጅ ከንቱ ንግግር ያዘናችሁ ወገኖቻችን ጌታን መቀበልና ጴንጤነትን መቀበል የተለያየ ነገር መሆኑን መረዳት አለባችሁ። ይህ ልጅ ጴንጤ ሆነ እንጂ የኢየሱስ ተከታይ አልሆነም። ይህም ከሚያብራቸው ሐሳውያንና ከሚናገራቸው ንግግሮቹ አንጻር የተገለጠ እንደሆነ እኛ እናውቃለን። እንዳልካቸውም ራሱን እንጂ ሌላ አካል እንደማይወክል እወቁ የምትል ጽሑፍ ነበረች። እናም በልጥፉም ስር ከተሰጡት በርከት ያሉ ኮሜንቶች መካከል አብዛኞቹ ወንጌል በየትኛውም ጊዜና ሁኔታ ውስጥ የግድ መሰበክ አለበት በሚል መልካም በመሰለ ሐሳብ የተለበጡ ጸረ ወንጌል ሐሳቦች ነበሩ። እንዲህ ላሉት ማስተዋል ለጎደላቸውም ኮማቾች ወንጌልንና ጸረ ወንጌልን እንዲለዩ ጥቂት ነገር ጨምሬ መናገር ያለብኝ መስሎኛል። ልቀጥል። አንደኛ፣ ለሁሉ ጊዜ ያለው ወንጌል ሁልጊዜና በሁሉ ቦታ የግድ መሰበክ እንዳለበት ለሚመስላቸው ለአንዳንዶች በእስያም ቃሉን እንዳይናገሩ
መንፈስ ቅዱስ ከለከላቸው የሚለውን አላነበባችሁምን ብዬ በቅድሚያ እጠይቃለሁ። ወንጌል በሁሉ ቦታና ጊዜ የግድ መሰበክ ካለበት መንፈስ ቅዱስ እነ ጳውሎስን ሲከለክላቸውስ ተሳስቶ ነበር ማለት ነው እላለሁ። በጊዜውም አለጊዜውም ተብሎ የተጻፈው ቃል ለሁሉም ጊዜ ያለው ተብሎ ከተጻፈው ጋር ይጋጫልን? በማለትም እጠይቃችኋለሁ። ወገኖቼ ወንጌልን የምንሰብክበት ጊዜ ወይም ታይሚንግ የምንሰብከውን ወንጌል ወይም ጸረ ወንጌል ሊያደርገው እንደሚችል ማሰብ ይገባናል። ሁለተኛ፣ አውድን ማገናዘብ። በስብከተ ወንጌል ወቅት አውድን ወይም ኮንቴክስት መረዳት ወሳኝ ነው። ይህ ወቅት በብዙዎች ዘንድ ተወዳጅ የሆነው ነጻነት ወርቅነህ የሞተበት ወቅት ነው። የሞቱ ዜና ከተሰማበት ሰዓት ጀምሮም የብዙዎች ልብ በሐዘን ተሰብሯል። አንዳንድ የቴሌቪዥን ጣቢያዎችም ስርጭታቸውን አቁመው ጉዳያቸውን የአርቲስቱ ሞት ላይ አድርገዋል። ማኅበራዊ ሚዲያውም የሐዘን መግለጫውን እያዥጎደጎደ ነው። በዚህ ላይ አርቲስቱ በሀገራችን ከፍተኛ የሕዝብ ቁጥር የሚከተለው የኦርቶዶክስ ክርስትና አማኝ ነው። 2 ኦርቶዶክሳውያን በጴንጤው በከፍተኛ ሁኔታ የተከፋበትም ወቅት ነው። 3 ይህንን የእንዳልካቸው ንግግር የነጻነት ወርቅነህ ልጅ በቀብር ሥነ ሥርዓቱ ዕለት ከነበረበት አሳዛኝ ሁኔታ ጋር አያይዘንም እናስበው። ልጁ ቃላት ለማውጣት እንኳ አቅቶት አንደበቱ እየተንቀጠቀጠ በእርሱና በታናናሾቹ ላይ የወደቀውን የሐዘን ጥልማሞት ለመግፈፍ እየታገለ እርሱ አባቱን ከእግዚአብሔር ጋር የተሻለ ቦታ ነው ብሎ ለመጽናናት እየታገለ ነበርና። 4ኛ ነጥብ ነው። እንዲህ ባለው ሀገራዊው አውድ መካከል እንዳልካቸው ዘነበ ጌታን ሳትቀበሉ እንዳትሞቱ የሚለውን ጴንጤያዊ ንግግር ይዞ ብቅ ሲልና ኦርቶዶክሳውያን ጌታን ሳይቀበሉ ነው የሚሞቱት ብለው ጴንጤዎች ያስባሉ ከሚለው የብዙዎች ቅድመ ሕሳቤ ጋር ተያይዞ ሲነበብ የእንዳልካቸው ንግግር አውዱን ያላገናዘበ ንግግር ብቻ ሳይሆን ጸረ ወንጌል ንግግር ይሆናል፣ የሚያድን ሳይሆን የሚያሰናክል። 3ኛ እውነትና ሕንጸት። መጽሐፍ ቅዱስ ስለ አንድ ሁኔታ ወይም ክስተት እውነት ነውን ብለን እንድንጠይቅ ብቻ ሳይሆን ያንጻልን ብለን እንድንጠይቅም ያስተምረናል። የሟች ቤተሰቦች፣ ሚስቱ፣ ልጆቹ፣ የቅርብ ዘመዶቹ ወዘተ ምን ይሰማቸዋል? ወንጌል ተሰበከልን ይላሉ ወይስ በሐዘናችን የሚያላግጥ ወይስ ደግሞ አባታችን ገሃነም ገብቷል ብለን እንድናስብና ሐዘናችን እንዲበረታ እያደረጉን ነው ብለው ያስባሉ? የበርካታ ኦርቶዶክሳውያንን ግብረ መልስ ስንመለከተው ነጻነት ጌታን ሳይቀበል በመሞቱ ለዘላለም ጠፍቷል ማለት ነው ብለው ነው የተረጎሙት። እንዳልካቸው የኮሜንት ሳጥኑን የዘጋውም ኦርቶዶክሳውያኑን እንደሚያስቆጣ ስለተረዳ ነው። አልታነጹበትም ማለት ነው። በአቀራረብ ችግር የሚመጣው አለመደማመጥ ኃላፊነቱ የኛ ነውና እውነታችንን ማለትም ወንጌላችንን በሚያንጽ መንገድ የማቅረብ ኃላፊነት አለብን። አልያ ጸረ ወንጌል እንሆናለን። 4ኛ የሥነ ምግባር ጉዳይ። እዚህ ላይ የሥነ ምግባርንም ወይም ሞራል ጉዳይ ማንሳት ይኖርብናል። የሰውን ሞት የስብከት መሳሪያ ማድረግ ከሞራል አንጻር ተገቢ አይደለምና አንድ በማህበረሰቡ የሚወደድን ሰው ሞት ተከትሎ የእንዳልካቸው አይነት መልእክት በፌስቡክ ላይ መለጠፍ የሟቹን ሰው ሞት እንደ መሳሪያ ወይም ቱል መጠቀም ነው የሚሆነው። ይህም የመጽሐፍ ቅዱስን ትምህርት ይጻረራል። ቃሉ በእግዚአብሔር መልክና ምሳሌ የተፈጠረውን ክቡር ሰው እንደ አገልግሎት ግብ ወይም ኢንድ እንጂ እንደ አገልግሎት መንገድ ወይም ሚንስ አይመለከተውምና በሕይወት ባለ ሰው ላይ እንጂ በሞተ ሰው ላይ ተመስርቶ ወንጌል አይሰበክም። ለሞቱ ሰዎች እናዝናለን፣ እንባችንን እናስቀድማለን፣ በሐዘን የተሰበሩ የሟች ቤተሰቦችን እናጽናናለን እንጂ ሟቹን የስብከታችን መሳሪያ ወይም ቱል ለማድረግ አንራወጥም። የሰውን የሐዘን ቁስል ሳያገናዝቡ እሰብካለሁ ማለት በወንጌል አለመመቻመች ሳይሆን ጸረ ወንጌል መሆን ነው። በመጨረሻም
ጌታን ሳትቀበሉ እንዳትሞቱ ብሎ መስበክ በራሱ ስህተት አይደለም። ነገር ግን ከላይ ለመጥቀስ እንደሞከርኩት ጊዜን፣ አውድን፣ ለሕንጸት መሆኑን፣ ስነ ምግባራዊነቱን ወዘተ ታሳቢ ሳያደርጉ ይህንን ቃል መናገር ግን አደገኛ ነው። እንዲህ ባለ አገራዊ የሐዘን አውድም ውስጥ ቢሆን የግድ ወንጌል መስበክ አለብኝ የሚል ሰውም ካለ ደግሞ የሞተውን ሰው የስብከቱ ማሳለጫ ሳያደርግ መስበክ ይችላል። በዚህም ቢያንስ አባታችን ከእግዚአብሔር ጋር የተሻለ ቦታ ነው እያሉ ከከባድ ሐዘናቸው ለመጽናናት እየታገሉ የሚገኙ የሟች ቤተሰቦችን ከተጨማሪ ሐዘን ይታደጋል። ወንጌል ለሕይወት የሚሰበክ የፍቅር መልእክት እንጂ ለብሽሽቅ የሚነገር አሽሙር አይደለምና። የማኅበረሰብ አንቂውና ሐያሲው ቴዎድሮስ ተጫን እንደጻፈው አበቃው። ቻናላችንን ከወደዱት ላይክ፣ ሼር እና ሰብስክራይብ ያድርጉ። አብራችሁን ስለቆያችሁ ከልብ እናመሰግናለን።